ኧረ ዛሬ ስጠብቂው አልኩት ሌላ ነበር። እውነት ለመናገር ኧረ ተው ሀይሚና ቡራ ተው፣ ግን ስለ እኔ አያገባህም። አንተም ደግሞ መልሴን አግኝቻለሁ ከዚህ በኋላ ኧረ ተው ነገሩን ፍቱት። እንዴ ፕራንክም ቢሆን ይበቃችኋል። ለተመልካቾቻችሁ እናንተን በር በር በመጠበቅ ዛሬ ምን ይዘው ይመጡ ይሆን፣ ዛሬ ታርቀው ይመጡ ይሆኑ እያሉ በር በር እያዩ እናንተ ጭራሽ እየተጨቃጨቃችሁ ምናምን ዛሬ ምነገ መረ ተመልካች ይሰለቻል እኮ። ቆም ብላችሁ አስቡበት እንጂ ከዚህ በኋላ መልሴን አግኝቻለሁ ቻው ብሎ ሄደ ብሩኬ። ሀይሚ ደግሞ ስለ እኔ አይመለከትም እንደፈለግኩ መሆን እችላለሁ። ኧረ ተው የምትናገሩትን አንዴ በታችሁ ቃላታችሁን ደግሞ ለዩ። ሚዲያ ነው ይሄ። ሰው ደግሞ የሚፈልገው ከእናንተ ጥሩ ቃል የወጣችኋን ሳይሆን መጥፎ ቃል የምትወጣውን ነው ሰው የሚጠብቀው። ቆርጦ የሚያወጣው እሷን ነው። ስለዚህ ብትጠነቀቁ አሪፍ ነው ብዬ አስባለሁኝ ማለት ነው። ሰላም ሰላም፣ እንዴት ናችሁ? አቢ ነኝ። እንዴት ነው? ሁሉ መልካም ነው? ሁሉ ሰላም አለው? ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር እያረጋችሁ ሴቭ እያረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እጠይቃለሁ ማለት ነው። እንግዲህ ዛሬ የጠበቅኩት ሀይሚና ቡራ ነገሩን ፈተውት እንደሚመጡ ነበር ሀሳቤ። ዛሬ ደግሞ የበለጠ ሁሉም ተናደው እንግዲህ ቪዲዮውን ራሱ አሳጥረውታል። ዛሬ ቻው ከዚህ በኋላ ብሎ ነው እንግዲህ ብሩክ የሚሄደው። እሷም እንግዲህ ስለ እኔ አያገባህም። በእርግጥ ሀይሚና ቡራ አሁንም ይህም ፕራንክ ነው፣ ግን ደግሞ ተመልካች በጣም እውነት እየጓጓ ነው ማለት እየጓጓ ነው ስላችሁ፣ ዛሬ ምን ብለው ይመጡ ይሆኑ፣ ዛሬ ምን ይዘው ይመጡ ይሆኑ፣ ዛሬ ታርቀው ይመጡ ይሆኑ፣ ዛሬ ሰላም ሆኖ ይመጡ ይሆኑ እያሉ ተመልካቾች በጣም በጉጉት እየጠበቁ ነበረ። ዛሬም እንግዲህ እንደዚህ እየተጨቃጨቁ ተያይዘው ነው የመጡት። በጣም ይደብራል እንደዚህ አይነት ነገር። ዳኒና ሱስ የምትባሉ ሰዎች ከህይወታቸው ውጡላቸው። ከዚህ በኋላ ራሳቸው ተስማምተው ነገሩን ይፍቱት። ይሄንን ነው ምለው እንግዲህ ማለት ነው። ባልና ሚስት ሆኖ እንግዲህ ሁሉም እሳት ከሆነ አስቸጋሪ ነው። አንዱ እሳት ካልሆነ፣ አንዱ ውሃ ካልሆነ ሁሉም እሳት ሆነ። እሱ አንድ ቃል ሲናገር እሷም አንድ ቃል፣ እሱም አንድ ቃል ሲናገር እሷም አንድ ቃል ከሆነ ይሄ ከባድ ነው። ለእኛም ይሆናል በካሜራ ከካሜራ ጀርባ እነሱ እንደዚህ ላይ ሆነ ይችላሉ። ነገር ግን ደግሞ ለተመልካች ያው ብታስቡ አሪፍ ነው ብዬ አስባለሁ። አሁን ዛሬ እርግጠኛ ነኝ ሰው ሲጠብቅ የዋለው እናንተ በሰላም ትመጣላችሁ፣ በፍቅር ትመጣላችሁ በማለት ነበረ። ዛሬም ግን እንደዚህ ሆናችሁ መምጣት አልነበረም። ሀይሚዬ ደግሞ በእኔ ህይወት አያገባህም ስትለው እንግዲህ በጣም ተናዷል። ስለ እኔ ህይወት አያገባክም ስትለው በጣም ነው መልሴን አግኝቻለሁ ከዚህ በኋላ እንግዲህ ብሎ ነው እየሄደው። ለማንኛውም አሁንም መመክራችሁና የምነግራችሁ ነገር ቢሆን ለሁሉም ሚዛናዊ ሆኑ፣ አንድ መሆን አለባችሁ። ለሀይሚም ሆነ ለብሩኬም አመለካከታችሁን አንድ አድርጉ። ምክንያቱም ሀይሚ በዛሬው ቪዲዮ ወደ 200 ኬ ስለምትገባ ነገሩ ይቀጩታል ማለት ነው። ሀይሚ ያው 200 ኬ ትገባለች በዛሬው ቪዲዮና ነገሩ ዛሬ ይቋጫል። ስለዚህ እንትናችሁ አንድ አይነት ይሁን እላለሁ። ለብሩኬናም ለሀይሚም ያላችሁ አመለካከት አንድ አይነት እንዲሆን በአክብሮት በትህትና ጠይቃችኋለሁ። ምክንያቱም የሙዚቃውን መጨረሻ ላይ ሙዚቃውን የጋበዘችው ሙዚቃ ይታችኋል። ግድ የለም ልቤ ይችላል እችላለሁ ቢያመኝም ጨክኖ አንተን የሚጠላ እንጀት የለኝም ማለት እንግዲህ ይሄ ይገባችኋል። ስራ ስለሆነ እየሰሩ ያሉት ምንም ቢሆን ምንም አንተን የምጠላበት አንድም ነገር የለኝም ነው የሀይሚ የሙዚቃው ትርጉሙ ከገባችሁ። እኔ አንተን የምጠላበት በፍጹም አንድም ነገር የለኝም፣ አልጠላህም፣ ወድሃለሁ ነው እንግዲህ ሀይሚዬ ያንን ሙዚቃ ያደረገችው። ስለዚህ ይህንን ነው እምለው። ስለዚህ ሁላችሁም ብሩኬንም ሆነ ሀይሚንም በአንድ አይን እዩ። እነሱ ሰላም ናቸው ከካሜራ ጀርባ፣ ካሜራ ላይ ብቻ ነው። ተጠንቀቁ እላለሁ በዚህ አጋጣሚ። ይሄንን እምላችሁ አዳዲስ ነገሮች ስለሚደርሱኝ ነው፣ ስለማቅ ነው። እኔ ሲጀመር ጀምሮ አውቃለሁ፣ ግን ያው እኔ አሁን ይሄ ነው ብዬ መጥቼ ብነግራችሁ እኔ ላታምኑኝ ስለምትችሉ ዝም ብለን ሁሉንም አብረን ማየት ይሻላል በማለት መጠበቅ ነው የሚሻለው እንጂ
ግን እኔ ሀይሚና ቡራና አንድ የምቆጣባቸው ነገር አለኝ። ምንድነው ሚዲያ ላይ የሚነጋገሩት ቃላት በጣም ጥሩ አይደለም። ገባችሁ? ፕራንክ መሆኑን እያወቅን የሚነጋገሩት ቃላት ትንሽ ከበድ ይላል ማለት ነው። እና ሀይሚና ቡራ የሚለያዩ ጥንዶች አይደሉም። የእውነት ለመናገር ሁለቱም ምርጥ ናቸው፣ የሚለያዩ አይደሉም። ሁለቱም ምርጥ ቆንጅዬዎች፣ ትልቅ ደረጃ የሚደርሱ እግዚአብሔር በፍቅር ያኖራቸው እላለሁ በዚህ አጋጣሚ። እና ግን ነገሩ ብታረጋጉት አሪፍ ነው ብዬ አስባለሁኝ። ሶስት ተብዬዋ እና ዳኒ ተብዬው እንግዲህ ውጡ በቃ። እና ውጡ ሳይሆን ሀይሚና ቡራ ናችሁ ማስወጣት የምትችሉት። አለቀ። እናንተ ኮስተር ብላችሁ ከህይወታችን ውጡልን ካላላችሁ ዳኒና ሱሱ ሊወጡላችሁ አይችሉም። ስለዚህ በቃ ይህን ብላችሁ መውጣት ነው ብዬ አስባለሁ። እንግዲህ ደግሞ አሁን ችግር ነው። አሁን ደግሞ ሀይሚ 200 ኬ ስገባ ደግሞ ብሩኬ ወደ 250 ተደረሰ ደግሞ ሌላ ፕራንክ ይጀምራሉ። ብሩኬ 300 ኬ ይግባ በመባል ማለት ነው። በቃ ይሄ ነው። ታስታውሱ ከሆነ ብሩኬ ወደ 200 ኬ ሊገባ ሲል ፕራንክ ጀመሩ። አሁን ደግሞ ሀይሚ 200 ኬ ሊገባ ስትል ፕራንክ ጀመሩ። አሁን ደግሞ ብሩኬ ወደ 300 ኬ ሊገባ ሲል ፕራንክ ይጀምራሉ። እንግዲህ ይሄ ፕራንክ ልምድ እንዲሆነ ልታወቁ ይገባልና እነሱ ፕራንክ እያረጉ በመጡ ቁጥር እናንተ ልባችሁ ሊሰበሩ ወይም ልደነግጡ አይገባም ማለት ነው። የምሬ ነው የምነግራችሁ፣ አይገባም። ፕራንክ ነው እየሰሩ ያሉት። አሁንም ግን ቃላታችሁን አስተካክሏት። አያገባሽም፣ አያገባህም ምናምን አይባልም። ተጠንቀቁ፣ ጥንቃቄ አርጉ። አያገባህም በእኔ አያገባሽም በአንተ። እንዲ ባልና ሚስት አይደላችሁ እንዴ? ለምን አይገባባችሁ እንዲ? ካሜራ ደቅናችሁ ምን አገባህ በእኔ ምን አገባሽ ባንቺም፣ ከዚህ በኋላ መልሴን አግኝቻለሁ ቻው ደህና ሁኚ ምናምን። ሰው እንጂ ቡራ አስብበት። ለፍርድ አትቸኩሉ፣ ለመፍረድ አትቸኩሉ። ዛሬ ዳኒና ሶስት ጋር ስላልመጣችሁ ደስ ብሎናል። በነገራችን ላይ እኔ ማንንም አልጠላም። በነገራችን ላይ የሰው ጥላቻ የለብኝም። ይቅርታ አርጉልኝ። ይሄን ስላችሁ እኔ ማንንም የምጠላ ልጅ አይደለሁም። ግን በቃ ሁለቱ ብቻ ተስማምተው ነገሩን እንዲፈቱት ነው እንጂ ማንም የማንም ጥላቻ የለበትም እዚህ ጋር ማንም። እኔም የሰው ጥላቻ የለብኝም፣ እግዚአብሔር ይመስገን። ማንንም አልጠላም። እኔ ኢትዮጵያ የሆነ ሰው ሁሉ ለኔ አንዲ ነው። ምንም የምጠላበት አንዲ መንገድ የለኝም። ሰው ቢበድለኝ እንኳን ሰውን ይቅርታ ጠይቃለሁ እንጂ እነሱ ይቅርታ እስከሚጠይቁኝ አልጠብቅም። ይሄ ነው ጸባዬ። እኔ ማንንም አልጠላም። ግን ጥንድ ሆናችሁ በመሀላችሁ ሰው እያስገባችሁ ህይወታችሁን አትበጥብጡ ለማለት ያክል ነው ማለት ነውና ቻው ደህና ሁኔ፣ ቻው ደህና ሁን። ዋታብን ቻው እንጂ ተረጋጉ እንጂ ረጋ ረጋ ብሉ። ተረጋጉና ነገሩን አስቡበት እላለሁ። እርግጠኛ ነኝ ሰሞኑን ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። በዛሬው ቪዲዮ ሀይሚዬ ወደ 200 ኬ ትገባለች። ሁሉም ነገር ይስተካከላል፣ ሰላም ይሆናል ብዬ ነው የማስበው። እንግዲህ አትጨነቁ፣ አትጠበቡ። እርግጠኛ ነኝ ብዙዎቻችሁ አሁን ላይ ተረጋግታችኋል። ምክንያቱም ፕራንክ እንደሆነ ስላወቃችሁ እየተረጋጋችሁ ያላችሁ ሰዎች አላችሁ። አሁንም ተረጋጉ እላለሁ። መረጋጋትን የሚያክል ነገር የለም። ለመረጋጋት መሞከር አለባችሁ። እንግዲህ ይሄን ለማለት ነው የመጣሁት። ይሄንን ቻናል አዲስ ነው፣ ሴብ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ እንድትሰጡ በአክብሮትና በትህትና ጠይቃችኋለሁ። አቢ ነኝ። እንግዲህ በሌላ ቪዲዮ እስከምመለስ ሰላማችሁ ብዝት ይበልልኝ። እንግዲህ ሀይሚና ቡራን የምትሏቸው ነገር ካለ እስኪ ሀሳባችሁን ስጡ። ታግ ስለማረጋቸው ያውታልና ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ እንዲሆንላችሁ ምኞቴ ነው። አቢ ነኝ፣ አብሬያችሁ የነበርኩ። አመሰግናለሁ።